ስንጠራ ፈጥነ ድረስ ድምፅህን እንስማ። እንኳን ለቅዱስ ገብርኤል በዓል በሰላም አደረሳችሁ። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7። ይህ ጥቅስ የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች ከእግዚአብሔር ተልኮ በዙሪያቸው ሆኖ ከመከራ እንደሚያድናቸው ያስተምራል። የመላእክት አንዱ ተግባር መዳንን ይወርሱ ዘንድ ያላቸውን ሰዎች መጠበቅ መሆኑ ተጽፏል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን 1:14። ከጠላት ከሚመጣ መከራ የሚታደግ መልአክ ቅዱስ ገብርኤል ቅዱሳን ይሆኑ ዘንድ ለተጠሩት መንፈሳዊ ዕውቀቱን የሚያካፍላቸው መልአክ ብቻ አይደለም። እግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክም ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት ትዕቢት ተሞልቶ በኃይሌ አደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ እሰበስባለሁ፣ እንደተተወ እንቁላልም እወስዳቸዋለሁ፣ ከኔም የሚያመልጥ የለም፣ የሚቃወመኝም የለም። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 13-14 ብሎ በመታበይ የወርቅ ጣዖት አሰርቶ ዱራ በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሹማምንቱን ገዢዎቹን ሰበሰባቸው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንትም የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣል ብሎ አዋጅ አስነገረ። ይህን አዋጅ የሰሙ የንጉሥ ሹማምንት ሁሉ የመለከቱና የእምቢልታው እንዲሁም የዘፈን ድምፅ በተሰማ ጊዜ ተደፍተው ለወርቅ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾሙ አዛርያ፣ አናንያና ሚሳኤል ግን ንጉሥ ላቆመው ምስል አልሰገዱም። ነገር ሰሪዎችም ይህንን ወሬ ለንጉሥ ነገሩት። ንጉሡም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶን እሳቱ እንደሚጣሉ አስጠነቀቃቸው። 3 ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንመልስል ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነጾር ቁጣ ከፊት ይልቅ እጅግ ነደደ። እሳቱን 7 እጥፍ እንዲያቀጣጥሉና እነዚህን 3 ብላቴኖች እጅና እግራቸውን አስረው ከነማይረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ትእዛዙ አስቸኳይ ነበርና ወደ እሳት ጣሏቸው። ወደ እሳቱ የጣሏቸውም ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን 3 ደቂቅ ወደ አምላካቸው በፍጹም ልባቸው እናምንሃለን፣ እንፈርሃለን፣ አታሳፍረን እንጂ ገጸ ረድኤትንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክም ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱን እንደ ውሃ አቀዘቀዘው። 3 ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ የአባቶቻችንን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው በማለት አመሰገኑት። ንጉሥ ናቡከደነጾርም 3 ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ከነሱ ጋር የሰው መልክ ያለው ነገር ግን የአምላክን ልጅ የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ጸፍቶ አፉን ከፍቶ ሕዝብ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን? ዮሐንስ ወንጌል ምዕራፍ 11 ቁጥር 49 ብሎ እንደተናገረው እንዲሁም ናቡከደነጾርም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም። የአራተኛውም መልክ የእግዚአብሔርን ልጅ ይመስላል።
ብሎ እንዲናገር አደረገው። የእግዚአብሔር ልጅን መልክ ያለው በኋላም መልአክ ብሎ የተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠለት ግርማ ማረጋገጥ እንችላለን። ናቡከደነጾርም ወደ እሳቱ እቶን በመቅረብ እነዚህ ብላቴኖችን እናንተ የልዑል አምላክ ባሮች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የአገር ገዢዎችም ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጠጉራቸው ቅንጣት አንዱን እንኳ እንዳላቃጠለው ሰናፊናቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ንጉሥ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅ አስነገረ። አዛርያ፣ አናንያ፣ ሚሳኤልም በንጉሡና በሹማምንቱ ዘንድ ሞገስ አገኙ፣ በክብርም ከፍ ከፍ አሉ። ትንቢተ ዳንኤል ምዕራፍ 3። ስለዚህም ቤተክርስቲያን ልጆቿ የእምነት ፍሬ ከነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጽናኑ የመልአኩን የቅዱስ ገብርኤልን ተራዳኢነት እንዲረዱ በታኅሳስ 19 ቀን ይህንን ዕለት ትዘክራለች፣ በታላቅ ድምቀትም ታከብረዋለች። እንደ ቤተ ክርስቲያን አስተምሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎ ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት እቶን አላስፈራቸውም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳ አስጨከናቸው። እንዲህም ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉ ቅዱስ ገብርኤልን በመላክ ከእሳቱ እቶን ታደጋቸው። የመልአኩ ቅዱስ ገብርኤል ምልጃና ጸሎት ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። አሜን።